የሰራን ያለ ነው። ቻክ ነው። ኮርኒስ እንግዲህ እንደምታዩት ነው። እዚህ ላይ ደርሷል ማለት ነው። እዚህ ደረጃ ላይ ደርሷል። ውድ ቤተሰቦቻችን ትዕዛዝ ካላችሁ ማሰራት የምትፈልጉት ነገር ካለ ቤትን አስመልክቶ የትኛውንም ስራ የምንሰራ ይሆናል ማለት ነው። የትኛውንም ስራ ቤትን አስመልክቶ ከመሰረት አንስቶ እስከ ፊኒሽንግ ስራ የምንሰራ መሆኑን በዚሁ አጋጣሚ እናንተ ማብሰር እንወዳለን ማለት ነው። ኢንሻአላህ የቻክ ስራችን እንደዚህ ካሜራው እንደሚያሳያችሁ ሌቭሉ ይሄንን ይመስላል ማለት ነው። ምንም አይነት ውልጭምጭም ነገር እንግዲህ አታዩም ማለት ነው። ሳሎኑን እንግዲህ እንደምታዩት ከነ ኮርኒሱ ገና አላለቀም። ይሄ ቤት አላለቀም። ገና በጣም ብዙ ነገር ይቀርባል። እንግዲህ ስራዎቻችን ይሄን ይመስላል። በዚህ ኳሊቲ ነው ማለት ነው ስራ የምንሰራው። በዚህ በምታዩት ኳሊቲ መሰረት ነው ስራ የሚሰራው። እንደምታዩት እዚህ ጋር እንግዲህ ቻክ እንደዚህ ነው የሚታየው። ምንም አይነት ማለት ነው ልጅ የጎረባበት ነገር የለውም ማለት ነው። ቻክ ሲታይ እንደዚህ ነው የሚታየው። እንትን ከሌላችሁ ሪጋ ከሌላችሁ ማለት ነው። ሪጋ ካላችሁ በሪጋ ይታያል። ሪጋ ከሌላችሁ ግን እንደዚህ ያው የጭቃ ቤት ነው እንደምታዩት። በመፋሳችን ራሱ ያየን መስራት እንችላለን ማለት ነው። እንደምታዩት ነው እንግዲህ ስትሬቱን የጠበቀ ቤት ነው። ምንም አይነት አባጣ ጎርባጣ ፋቁኝ የሚል ቦታ የለውም ማለት ነው። ቀጥታ ዳይሬክት ለቀለም የደረሰ ቤት ነው ማለት ነው። ይሄ እንደምታዩት ነው። የጃና ዲጂታል እንዳለው ዲጂታል ይሰራለታል። ጫፉ እንደምታዩት ምርጥ ነገር ነው። ኮርኒሱ ዲዛይኑ እንደምታዩት ነው። ቀለም ምናምን ሲቀባ በጣም ፋይዳል። ወንድማችን ቀጥታ ከሳውዲ አረቢያ ሆኖ ነው እዚህ ያዘዘን። እኛም የወንድማችንን ቤት እንግዲህ በራሳችን ቤት አሁን በምታዩት ኳሊቲ በምታዩት የቤት አሰራር እንግዲህ ይህንን አስመስለን ሰርተንበታል። በመሰረቱ ዲዛይን የራሱ የወንድማችን የራሱ የመረጠው ዲዛይን ነው። ቆንጆ ዲዛይን ነው። ወደንለታል። ብዙ ቤቶች ላይ ከዚህ በፊት የምንሰራቸው ቤቶች ላይ ይህን ዲዛይን እንግዲህ አይታችሁታል። ለምን አንዳንዴ የራሳችን ምርጫም ሳይሆን ለቤቱ ምርጫ ስለሚሆን ነው ተደጋጋሚ ዲዛይን የምታዩት ማለት ነው። ኢንሻአላህ እንግዲህ ስራችን ይሄን ይመስላል። በአጠቃላይ ያያችሁትን ይመስላል። ይሄን ቤት ደግሞ ሙሉ ቀለም ተቀብቶ እንግዲህ አምፖሎቹ ኮርነር ላይቶቹ ሁሉም ከተገጠሙ በኋላ ምን እንደሚመስል የምናሳያችሁ ይሆናል። በዛሬ ከዚህ ለምን ሰናበታለን። ሰላም አለይኩም።